የሚሸጥ ቤት ይላችሁ ቀርብ ያለው 180 ካሬ ላይ ያረፈ 4 ክላስ ነው። አሰራሩ ኤልሺፕ አሰራር የተሰራ የእንጨት ቤት ነው። የውጭው ቀለም አቀባብ ይሄ ነው። የበራ ገጣጠሙ እዚህ ጋር የምትመለከቱት ነው። ምን ይሄ ብቻ ኮንዶሚኒየም ይላችሁ ቀርብ ያለው ባለ 2 መኝታ ነው። ጽድት ተደርጎ የተሰራ ነው። እዚህ ጋር የምትመለከቱት ነው። ዋጋው ተመጣጣኝ ዋጋ ነው። የኮርኒሱ አሰራርና እንደዚሁም ግድግዳው አሰራሩ በጣም ያምራል። ከሳሎን እስከ ጓዳ ውስጡን በደንብ አድርጌ አስጎበኛችኋለሁ። የዚህን ባለ 2 መኝታ ኮንዶሚኒየም ዋጋና 180 ካሬ ላይ ያረፈ ኤልሺፕ አሰራር የተሰራ የእንጨት ቤት የሱንም ዋጋውን እነግራችኋለሁ። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ። በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሆናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሆናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምቦልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914 25 7198 ወይም በ0966 388249 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የቻናላችን ቤተሰቦች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። የሚሸጥ ቤት ይላችሁ ቀርብ ያለው ኮንዶሚኒየም ባለ 2 መኝታና እንዲሁም 180 ካሬ ላይ ያረፈ 4 ክላስ ይላችሁ ቀርብ ያለው የእንጨት ቤት አሰራሩ ኤልሺፕ አሰራር የተሰራ ነው። የሁለቱም ዋጋው ተመጣጣኝ ዋጋ ነው። ኮንዶሚኒየም እድሳት የማይል በተመጣጣኝ ዋጋ ቅርብልን ብላችሁኛል። ይሄው እየላችሁ ቀርብ ያለው የሁለቱንም ዋጋውን እነግራችኋለሁ። ዋጋውን ከማወቃችሁ በፊት ቪዲዮውን በላይክ ጀምሩ፣ እስከ መጨረሻ ድረስ አብራችሁን ቆዩ። እዚህ ጋር እንደምትመለከቱት ይሄ ኩሽናው ነው። ስፋት አለው በነገራችን ላይ ማለት ነው። አንደኛ ደግሞ ቤቱም ግድግዳው እንደምታዩት ጽድት ተደርጎ የተሰራ ነው። እድሳት አይልም። ኮርኒሱም ይሄ ነው። ፏ ያለ ነው። እንዳልፋችሁ ተመጣጣኝ ዋጋ ነው። እንደዚሁም ሳሎኑ ደግሞ ይሄ ነው። ቲቪው ይሄው እዚህ ጋር ፊት ለፊት እንደምትመለከቱት ያምራል፣ ይለያል። እንዲሁም ምድር ላይ ደግሞ ሱቅ የሚያሰራ አለ። ባለ 2 መኝታ ማለት ነው። ኮንዶሚኒየም አትክልት ያለው አለ። ዋጋው ተመጣጣኝ ዋጋ ነው። ገዢ ሆናችሁ ማናገር ትችላላችሁ። ስልክ ቁጥር መግቢያ ላይ አለላችሁ። በነገራችን ላይ እኔ ኮምቦልቻም ልሄድ፣ ደሴ ሀርቡም ልሄድ፣ ሸክላ ኬሚሴም ሆነ ቪዲዮ ለመቀረስ ከሄድኩኝ የ7 ሰው የ6 ሰው ቤት ቀርጬ ነው የምመጣው ማለት ነው። ከዛም በየቀኑ እንደዚህ እለቅላችኋለሁ ማለት ነው። ካሬውን ዋጋውን እነሱ የነገሩኝ ከነሱ የሰማሁትን ለእናንተም ዋጋ ነግራችኋለሁ። ቤተሰብም ስትልኩ ደግሞ ዳይሬክት ነው የማገናኝላችሁ ነው። ከወደዱ በኋላ ቦታ ሊሆን ይችላል፣ ቤት ሊሆን ይችላል። የዛን ሰዓት ላይ አገናኝላችኋለሁ፣ ዋጋ ማነጋገርላችኋለሁ። ያልተግባቡትን ደግሞ ሻጭም የተወሰነ እንዲቀንስ ገዢም ደግሞ የተወሰነ እንዲጨምር መሀል ላይ ገብቼ ሳገበያያችሁ ቆይቻለሁ። እንጨት ቤቱ እዚህ ጋር የምትመለከቱት ነው። የበረንዳው ኮርኒስ ይሄ ነው። ቀለም አቀባቡም እዚህ ጋር እንደምታዩት ነው። ብርሃናማ ስለሌለው እንደዚህ ቪዲዮ ድብዝዝ ይላል ማለት ነው። ኮርኒሱ ደግሞ ይሄ ነው። ግድግዳው ይሄ ነው። የእንጨት ቤቱ ነው። ፏ ያለ ነው። ዋጋው ተመጣጣኝ ዋጋ ነው። ኮንዶሚኒየሙ ደግሞ እዚህ ጋር እንዳያችሁት ነው። ከመጀመሪያ ዋጋ ልዩነት ስታው ማለት ነው የ200 ሺህ ሊሆን ይችላል። እንደዚሁም የ250 ሺህ ሊሆን ይችላል ባለ 2 መኝታ ከሆነ ማለት ነው። እንደዚሁም ደግሞ ባለ 1 መኝታ ላይ 150 ሺህ ልዩነት እንደዚሁም የ200 ሺህ ልዩነትም ሊሆን ይችላል ማለት ነው። ያን ስታው እንደ ዋጋ ቅናሽ እኮ አለ ይሄን ያህል ድረስ ሲባል አልነበር እንደ እያላችሁ ያንን የምትመልሱ አላችሁ። ለዛ ብቻ ሳይሆን ይሄ እድሳት የማይለው ብሩም ይጨምራል ማለት ነው። አሁን ይሄ ቤት እንደምታዩት ፏ ያለ ነው። መኝታ ቤቱ እዚህ ጋር ይሄ ነው። እንደዚሁም ቁም ሳጥን እዚህ ጋር ይሄው ቆሟል። አልጋውም እንዳያችሁት ነው። ኩሽናው ይሄ ነው። ጽድት ያለ ነው። ምንም ይወጣለን ነገር የለም። መግባት ብቻ ነው ማለት ነው። አንደኛ ቤተሰብ ከመላካችሁ በፊት ባለ 1 መኝታ ነው ብላችሁ ነው አይደለ ቤተሰብ የላካችሁት። እነሱ ደግሞ ባለ 2 ካልሆነ ብለው እንደዚህ በቃ እምቢ እንዳይሏችሁ ማለት ነው። ንገሯቸው ማለት ነው። ዋጋው ይሄን ያህል ድረስ ነው ብላችሁ አስረዷቸው። አቅማችሁን ታውቃላችሁ አይደለ? እነሱ ደግሞ ዝበተው አረ ባለ 2 መሆን አለበት ዋጋው በቃ ባለ 1 መኝታው በሚሸጥበት ዋጋ ይሁን ብለው እንደዛ የሚያስቡ ቤተሰቦቻችሁ አሉ። አትላኳቸው ማለት ነው። ነግራችኋለሁኝ። ወስናችሁ ነው መላክ ያለባችሁ ብያችኋለሁ። ብዙዎቻችሁ ከሀገር ውጭ ያላችሁ የምትወስኑ ናችሁ። ቤተሰቦቻችሁም የሚወስኑ ናቸው። ወደ አሁኑ እኔ ጋር እንደላካችሁ በአንድ ቀን ራሱ እንደዚህ ጭረስረስ አድርገው የሚሄዱ አሉ። ምክንያቱም ያለውን ዶክሜንት ዕዳ አለበት የለበትም የሚለውን ነገር ሙሉ ማስረጃውን አሳይቻቸው እንደዚሁም አረጋግጬ አስመርምሬ ነው የምጨረርስላችሁ ማለት ነው እናንተ ባላችሁኝና እንዲሁም ደግሞ ተገዙላችሁ በኋላ እንደዚህ የሆነ ነገር እንኳን እንዳያወቅሳችሁ በመካከላችሁ እንደዚህ ክፍተት እንዳይኖር አስረድቻቸው ነው
ያለውን ነገር ማለት ነው። እኛ እኮ እዛ ይሁን ብለን ነበረ ብለው እንዳይወቅሷችሁ ማለት ነው። እንደዚህ ግልጽ አድርጌ ነው ለማያውቁት ተገጠራማ ቤተሰብ የምትልኩ እህት ወንድሞቼ አላችሁ። አይታችኋል በተግባር የፊርማ ቪዲዮ እንደዚህ ለካሜራ ፈቃደኛ የሆኑልኝን እያስገባው አሳይቻችኋለሁኝ። የፊርማ ቪዲዮ ብቻ ወደ 26 የሚሆን ለቅቄያለሁ። ግቡና ቤቴን ጎብኙት። ደሴ፣ ኮምቦልቻ፣ ሀርቡ፣ ወሎ፣ ኬሚሴ ለቅቄያለሁ ማለት ነው። ማየት ትችላላችሁ። በማውራት ብቻ ሳይሆን በተግባር ነው። እንደዚሁም ቦታ አናገኝም ብላችሁ ቤት አናገኝም ብላችሁ ተስፋ ቆርጣችሁ እንደዚህ መግዛት እንደምትችሉና ባላችሁ አቅም እያቀረብኩላችሁ በመቀረጽ አይታችኋል ማለት ነው። አሁንም በዙ ነው የሚቀጥለው። አቀርብላችኋለሁ። ተስፋ እንዳትቆርጡ። 15700 ሰብስክራይብ አስገብታችሁኛል። አመሰግናለሁኝ። ለዛሬ እየላችሁ የቀረብኩት ኮንዶሚኒየሙም እንደዚሁም ደግሞ የእንጨት ቤቱ 180 ካሬውም አድራሻ ወሎ ኬሚሴ ነው። እንዳልፋችሁ ዋጋውም ተመጣጣኝ ዋጋ ነው። ሁለቱም እንደምታዩት ኮንዶሚኒየሙም የእንጨት ቤቱም ፏ ያለ ነው። ውድ የቻናሌ ቤተሰቦች እስከዛሬ ለ4 ሰው ለ5 ሰው ሸር አድርገናል እያላችሁ ስክሪንሾት እያደረጋችሁ በውስጥ እየላካችሁልኝ ነበር። አመሰግናለሁ። አሁንም ሸር አድርጉና 20 ሺህ ሰብስክራይብ አስገቡ ነው የምላችሁ። በድጋሜ የዚህ ባለ 2 መኝታ ኮንዶሚኒየም ዋጋው 2.6 ነው። ድርድር አለው። ገዢ የሆናችሁ ስልክ ቁጥር መግቢያ ላይ አለላችሁ፣ ማናገር ትችላላችሁ። አስባችሁ ወስናችሁ ቤተሰብ ላኩ፣ አስተናግድላችኋለሁ። ቤተሰብ ልካችሁ የተመለሱ የለም፣ እያስተናገድኩላችሁ እገኛለሁ። የእንጨት ቤቱ ደግሞ እዚህ ጋር የምትመለከቱት ኤልሽ በአሰራር የተሰራ ነው። እዚህ የ180 ካሬ 4 ክላስ ቤት ዋጋው 3.5 ነው። ድርድር አለው። ገዢ የሆናችሁ ስልክ ቁጥር መግቢያ ላይ አለላችሁ፣ ማናገር ትችላላችሁ። አስባችሁ ወስናችሁ ቤተሰብ ላኩ፣ አስተናግድላችኋለሁ። አገር ውስጥም ያላችሁ ከአገር ውጭም ያላችሁ እኔ ጋር የምትመጡ የምትወስኑ ናችሁ። እንደዚሁም ደግሞ አንዳንድ ሰዎች አላችሁ 8 ሰው 10 ሰው የምታማክሩ አትላኩ፣ በቃ ቤተሰብ ማለት ነው። ምክንያቱም እነዛም 8ቶችም 10ቶች የምታማክሯቸው ቤተሰቦቻችሁ የተለያየ ሀሳብ ስለሆነ እንደዚህ ለእናንተ የሚያዋያችሁ እናንተ የምትገዙበትን ጊዜና ቀናትን የሚያስረዝሙ ናቸውና ስለዚህ ለቤተሰቦቻችሁም ድካምና እናንተም ደግሞ እናገኛለን ብላችሁ ተስፋ በማድረግ ተስፋ የሚያስቆርጡ ናቸውና ማማከር ያለባችሁ አባታችሁን፣ ወንድማችሁን እንደዚሁም ደግሞ ሴቶች ከሆናችሁ ባል ካላችሁ ባላችሁን አማክሩ ማለት ነው። ሌላ አካል አታስገቡ ማለት ነው። ምክንያቱም ለእናንተ የተለያየ ሀሳብ ይነግሯችሁና ቀልብያችሁም በቃ እንዲጓጓ ያደርጓችኋል። ቦታም ልትገዙ ስትሉ አዲስ የማህበር ቦታ ሲመራ አይ ሌላ ሲመራ እኮ በቅናሽ ዋጋ እንገዛልሻለን ብለው ወይም ደግሞ እንገዛልሃለን ብለው ያቆያችኋልና ማለት ነው። ስለዚህ እነሱ በቃ እንድትጠቀሙና ወይም እንድትለወጡ አያደርጓችሁ ማለት ነው። ለዛም ነው እንደዛ ልላችሁ የቻልኩት። ድምፄ ከስተዛሬው ቀየር ብሏል፣ ጉንፋን ስለያዘኝ ነው። አዲስ የማህበር ቦታ በሚመራ ሰዓትም በወሎ ዙሪያ እየላችሁ እቀርባለሁ። ደሴ፣ ሀይቅ፣ ኮምቦልቻ፣ ሀርቡ፣ ሸክላቶቼ፣ ወሎ ኬሚሴ እየላችሁ እቀርባለሁ። ለዚህ ለዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። የደወል ምልክቱ ስትጫኑ ሁሌ የምለቀው ቪዲዮ ይደርሳችኋል። ዛሬ እየላችሁ የቀረብኩት ቤት ሁለቱንም እንደምትወዱት ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። ሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ።